በቅድሚያም ዋና ዋናዎቹ በ20 ዓመት በታች የዓለም ዋንጫ ማጣሪያ ጨዋታ የኢትዮጵያ ብሔራዊ ቡድን በኬንያቻው 4-0 ተሸነፈ። ሆኖም እንደገና አዲስ አበባ ከተማ ዳስ ዋንጫ መቻል ቅዱስ ጊዮርጊስን 4-0 አሸነፈ። በእንግሊዝ ፕሪሚየር ሊግ የስድስተኛ ሳምንት ጨዋታ አርሰናልና አስቶን ቪላ ተጋጣሚዎቻቸውን አሸነፉ። በስፔን ላሊጋ የሰባተኛ ሳምንት ጨዋታ ባርሴሎና ሪያል ሶሲዳድን 2-1 በማሸነፍ የሊጉን መሪነት ተረከበ። ወደ ቀዳሚ ጉዳይ አለፍን። ቀዳሚ ጉዳይ ያደረግነው የዓለም ከ20 ዓመት በታች የሴቶች የዓለም ዋንጫ ማጣሪያ ጨዋታ ነው። የኢትዮጵያ ብሔራዊ ቡድን ወደ ኬንያ አቅንቶ የመልስ ጨዋታውን አድርጓል። በኬንያ ጨዋታው 4-0 በሆነ ውጤት ተሸንፎ በድምር 5-1 ተሸንፎ ወደ ቀጣይ ዙር ወደ ሶስተኛው ዙር ሳያልፍ ቀርቷል። ኬንያ እንግዲህ አዲስ አበባ ላይ በተደረገው የመጀመሪያ ዙር ጨዋታ አንዳቻ ነበር የተለያየችው አበበ ቢቂላ ስቴዲየም ላይ ባለፈው ሳምንት የተከናወነ ጨዋታ ነው። የመልሱ ጨዋታ ትላንትና በኬንያ በሜዳዋ ተከናውኖ ነበረ። እንግዲህ በ4-0 በሆነ ውጤት አሸንፋ ወደ ቀጣይ ዙር ወደ ሶስተኛው ዙር ማለፏን አረጋግጣለች። በቀጣይም በምስራቅ አፍሪካ ደርቢ የካቲት ወር ላይ ከታንዛኒያ ጋር ትጫወታለች። ኬንያ እንግዲህ የዓለም ከ20 ዓመት በታች ሴቶች ዓለም ዋንጫ መስከረም ላይ በፖላንድ አዘጋጅነት ነው የሚከናወነው። ፖላንድ ይህን ውድድር ስታዘጋጅ ለመጀመሪያ ጊዜ ነው። ከዚህ ቀደም የወንዶችን ከ20 ዓመት በታች 2019 ላይ አሰናድታ ነበረ። የሴቶችን ግን ስታሰናዳ ለመጀመሪያ ጊዜ ነው። የውድድር እንግዲህ 24 ቡድኖች የሚሳተፉበት ነው። የምስራቅ አፍሪካ እንግዲህ ከምስራቅ አፍሪካ ኬንያ ጥሩ ግስጋሴን ያደረገች ትገኛለች። ምናልባትም በታሪኳ ለመጀመሪያ ጊዜ ልትሳተፍ የምትችልበትን እድል እጇ ላይ ይገኛል። ከታንዛኒያ ጋር በቀጣይ ጨዋታዋን ታደርጋለች። እንግዲህ የኬንያዋ ኤልዛቤት ሚዴባ የተሰኘች ተጫዋች ባለፈው ሳምንት አዲስ አበባ ላይ እንዲሁ ጎል ማስቆጠር ችላ ነበር። በትላንትናው ዕለትም የኢትዮጵያ ብሔራዊ ቡድን ላይ 2 ጎሎችን አስቆጥራለች። በድምር 3 ጎሎችን በማስቆጠር የኬንያ ብሔራዊ ቡድን የማጣሪያው ከፍተኛ ጎል አስቆጣሪ ሆና እየገሰገሰች ትገኛለች። ኬንያ በነገራችን ላይ በወንዶችም እንዲሁ ጥሩ ግስጋሴን ያደረገችበትን ዓመት አሳልፋለች። በቻን አፍሪካ ዋንጫ እስከ ግማሽ ፍጻሜ ድረስ ተጉዛ በማዳጋስካር በመለያ ምት ተሸንፋ ከውድድሩ መውጣቷ ይታወሳል። የቤኒ ማካርቲ ዋና ቡድንም እንዲሁ በዓለም ዋንጫ ማጣሪያ 5ኛ ደረጃን ይዞ ይገኛል። ከነ አይቮሪ ኮስት፣ እነ ጋምቢያ፣ እነ ብሩንዲ ካሉበት ቡድን 9 ነጥብን ሰብስቦ በወንዶችም በሴቶችም ጥሩ ወይም ስኬታማ የሚባል ጊዜን እያሳለፈች ትገኛለች። በአንጻሩ የኢትዮጵያ ብሔራዊ ቡድን ባለፈው ሳምንት ከነበረው የጨዋታ ብልጫ አኳያና የተሻለ አፈጻጸም ምንም እንኳ ውጤቱ በአንዳቻ ቢፈጸምም ቢለያዩም ውጤቱን አሸንፎ ይመለሳል፣ ጨዋታውን አሸንፎ ይመለሳል የሚል ግምት ነበረው። ነገር ግን ያልሆነም የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን ወደ ቀጣይ ዙር ሳያልፍ ቀርቷል። ኬንያ በአንጻሩ ወደ ሶስተኛው ዙር አልፋለች። በቀጣይ ከታንዛኒያ ጋር የሚጫወቱ ይሆናል። የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ከጊኒ ቢሳው እና ከቡርኪና ፋሶ ላሉበት ጨዋታዎች ዛሬ ልምምዱን ይጀምራል። ለተጫዋቾች እንግዲህ አሰልጣኝ መሳይ ተፈሪ ለ20 ተጫዋቾች ከቀናት በፊት ጥሪ አድርገው ነበር። በትላንትናው ዕለትም ሪፖርት እንዲያደርጉ ተጠይቆ ነበረ። በርካቶች ተጫዋቾች እንግዲህ ሪፖርት እንዳደረጉና ዛሬም ልምምዳቸውን እንደሚጀምሩ ተነግሯል። የኢትዮጵያ ብሔራዊ ቡድን በመስከረም 28 እና ጥቅምት 2 ነው ቀጣይ ወይም የመጨረሻ መርሃ ግብር ጨዋታዎችን የሚያከናውነው። 9ኛ ዙር እና የ10ኛ ዙር ጨዋታዎችን መስከረም 28 ታንዛኒያ ላይ ባለሜዳ ሆኖ ከጊኒ ቢሳው ጋር ይጫወታል። ጥቅምት 2 ደግሞ እንግዲህ ወደ ኡጋዱጉ አምርቶ ከቡርኪና ፋሶ ጋር ጨዋታውን ያደርጋል። የተጫዋቾች ለውጥ መደረጉም በተለይ ደግሞ የግብ ጠባቂ ለውጥ መደረጉም ተሰምቷል። ቀደም ሲል እንግዲህ አሰልጣኝ መሳይ ተፈሪ ጥሪ ያደረጉት ለአቡበከር ኑራና ለቢኒያም ገነቱ ነበር። የኢትዮጵያ መድን ግብ ጠባቂ ነው አቡበከር ኑራ፣ ቢኒያም ገነቱ ደግሞ የወላይታ ዲቻ ግብ ጠባቂ ነው። ነገር ግን አቡበከር ኑራ በግብጽ ጨዋታ ላይ በተለይ ጥሩ አፈጻጸምን አሳይቶ ሲደነቅ የነበረው ግብ ጠባቂ በጉዳት ምክንያት እንደማይኖር ተረጋግጧል። በዚህም ለቀድሞ የኢትዮጵያ ንግድ ባንክ አሁን በድሬዳዋ ለሚገኘው ግብ ጠባቂ ለፍሬው ጌታሁን ጥሪ ተደርጎለት ቡድኑን ለ5 እንደተቀላቀለ ተነግሯል። የኢትዮጵያ ብሔራዊ ቡድን እንግዲህ ከምድብ በ6 ነጥብ
5ኛ ደረጃ ላይ ነው የምትገኘው። ጅቡቲን ብቻ ነው የምትበልጠው። ካደረገው 8 ጨዋታ በ4 ተሸንፎ በ3ቱ አቻ ተለያይቶ በአንዱ ደግሞ አሸንፎ ነው ይህንን ነጥብ መሰብሰብ የቻለው። ግብጽ በ20 ነጥብ የምድብ አናት ላይ ሆና ትመራለች። ቡርኪና ፋሶ በ15 ነጥብ፣ ሴራሊዮን በ13 ነጥብ፣ ጊኒቢሳው በ10 ነጥብ እያለ እንግዲህ የደረጃ ሰንጠረዡ በዚህን መልኩ ተቀምጧል ወይም ደግሞ በዚህን መልኩ ይገኛል። የኢትዮጵያ ብሔራዊ ቡድን ከመርሃ ግብር ማሟያነት የዘለለ ጥቅም የሌለው ጨዋታ ነው የሚያደርገው። በቀጣይ 20 ተጫዋቾች ዛሬ ልምምዳቸውን እንደሚያደርጉ ይጠበቃል። አስራ ዘጠነኛው የአዲስ አበባ ከተማ የህዳሴ ዋንጫ በትላንትናው ዕለት ጅማሮን አድርጓል። 19ኛው የአዲስ አበባ ከተማ የህዳሴ ዋንጫ እንግዲህ ቀደም ብሎ በ8 ክለቦች መካከል ሊካሄድ መርሃ ግብር ወጥቶለት ነበር። ነገር ግን በኋላ ላይ አዳማና ሸገር ከተማ በውድድሩ እንደማይሳተፉ ካሳወቁ በኋላ በ6 ክለቦች መካከል መካሄድ ጀምረዋል። ትላንትና ምድብ 1 ላይ የተደለደሉት ቅዱስ ጊዮርጊስ ከመቻል ነበር ጨዋታቸውን ያደረጉት አዲስ አበባ ስታዲየም ላይ። የመጀመሪያው አጋማሽ ባዶ ለባዶ በሆነ ውጤት ከተጠናቀቀ በኋላ በሁለተኛው አጋማሽ እንግዲህ መቻል 4 ጎሎችን አስቆጥሮ 4 ለባዶ በሆነ ውጤት አሸንፏል። ቸርነት ቡክሳ አዲሱ የቡድኑ ፈራሚ ቀድሞ የብሔራዊ ቡድን እና የባህር ዳር ከተማ የመስመር አጥቂ ቸርነት ቡክሳ 2 ጎሎችን አስቆጥሯል። እንዲሁም ዮሴፍ ታረቀኝም 1 ጎል አስቆጥሯል። ኮፊ 1 ጎል፣ በድምሩ 4 ጎል አስቆጥሮ መቻል 4 ለባዶ በሆነ ውጤት አሸንፏል። በዚህ ውድድር ላይ እንግዲህ ያው ዘንድሮ የህዳሴ ግድቡን መመረቅ አስመልክቶ የአዲስ አበባ ከተማ የህዳሴ ዋንጫ የሚል ስያሜ የተሰጡት ነው እየተከናወነ የሚገኘው። ቀደም ብዬ እንደአነሳሁት 6 ክለቦች እየተሳተፉ ይገኛሉ። የኢትዮጵያ ንግድ ባንክ፣ የኢትዮጵያ ኤሌክትሪክ፣ ፋሲል ከነማ እንዲሁም ደግሞ ኢትዮጵያ ቡናና ቅዱስ ጊዮርጊስ ተሳትፏቸውን እያደረጉ ይገኛሉ። የአዳማ ከተማ እያስፈረማቸው ያሉ ተጫዋቾችን ዝውውራቸውን አልቋጨውም፣ ሂደቱ አላለቀም በሚል ነው። ሸገር ከተማ ደግሞ ከውድድሩ የወጣው በቂ ዝግጅት አላደረኩም፣ ቀጣይ ውድድሩ እንደሚጠብቀኝ በአዲስ ሊግ እንደሚሳተፍ የሚል ሀሳቡን አንጸባርቋል። በ6 ክለቦች መካከል እየተከናወነ የአዲስ አበባ አትሌቲክስ ፌዴሬሽን 43ኛ መደበኛ ጠቅላላ ጉባኤውን በትላንትናው ዕለት አከናውኗል። በመደበኛ ጠቅላላ ጉባኤው ላይ የፌዴሬሽኑ ፕሬዚዳንት አትሌት መልካሙ ተገኝ በርካታ ጉዳዮችን አስበዋል። በመድረኩ እንግዲህ የ2017 ሪፖርትም ቀርቧል። የፋይናንስ ኦዲትም እንዲሁ ቀርቧል። የ2018 ደግሞ የበጀት እና አጠቃላይ እቅዶችም ለተሰብሳቢዎች ቀርቧል። የስራ አስፈጻሚ ኮሚቴ ማሟያ ምርጫም በትላንትናው ዕለት እንዲሁ ተከናውኗል። ከዚህም በተጨማሪ በአመቱ ጥሩ አፈጻጸም ያሳዩ ክለቦች የተሸለሙበትን መድረክ ነበረ። በተጋባዥነትም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት አትሌት ስለሺ ስህንና የስራ አስፈጻሚ አባል ዶክተር ትእዛዙ ሞሴ የተገኙበት ነበረ። በርካታ ጉዳዮች በመድረኩ ተንጸባርቋል። በተለይ ደግሞ በ2018 በአዲሱ የበጀት ዓመት ፌዴሬሽኑ አትሌቲክሱን ለማነቃቃት በርካታ እቅዶችን ይዞ ወደ ስራ እንደሚገባ የተነሳበት መድረክ ነበረ። 43ኛው የአዲስ አበባ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ በካፍታ በኋላ ስንመለስ ብስክሌት ተወዳዳሪ በሩዋንዳ የተከናወነውን የዓለም የብስክሌት ሻምፒዮን አሸንፏል። መረጃዎች አለፉ። የ6ኛ ሳምንት የእንግሊዝ ፕሪሚየር ሊግ እናገኛለን። የ6ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በትላንትናው ዕለትም ቀጥለው መካሄድ ጀምረው ነበረ። የአርሰናል ላይ ኒውካስል ጨዋታ ትኩረትን የሳበ ነበር። ሴንት ጄምስ ፓርክ ላይ የተከናወነ ጨዋታ ነው። አርሰናል ወደ ሴንት ጄምስ ፓርክ አቅንቶ በ34ኛው ደቂቃ በአዲስ ፈራሚው በጀርመናዊ ቦልትሜድ ጎል ተቆጥሮበት እስከ 80ዎቹ መጀመሪያ ድረስ እንግዲህ 1 ለባዶ እየተመራ ጨዋታውን ለማድረግ ተገዶ ነበር። ነገር ግን 84ኛው ደቂቃ ላይ ተቀይሮ የገባው ሚኬል መሪኖ እንዲሁም በ96ኛው ደቂቃ ላይ ጋብሪኤል ማጋላይሽ ያስቆጠሯቸው ጎሎች አርሰናልን አሸናፊ አድርገዋል። አርሰናል በባለፈው ሳምንትን በተመሳሳይ ባለቀ ደቂቃ ማንቸስተር ሲቲ ላይ አስቆጥሮ እንዲሁ ነጥብ የተጋራበትን አጋጣሚ ተመልክተን ነበር።
ትላንትም በማብቂያው ሰዓት ላይ ባለቀ ሰዓት በጋብሪኤል ማጋላይስ ጎል አስቆጥሮ ውድ የሆነውን 3 ነጥብ ከሴንት ጄምስ ፓርክ ወስዷል። እንግዲህ አርሰናል እንደሚታወቀው ሴንት ጄምስ ፓርክ ላይ ማሸነፍ በጣም ከሚቸግራቸው ቡድኖች መካከል እንደሆነ በቅርብ ዓመታት ስንመለከት ነበረ። ካለፉት 3 ጨዋታዎች ሴንት ጄምስ ፓርክ ላይ እንግዲህ በአንዱ ማሸነፍ አልቻለም ነበር። በእርግጥ ሚኬል አርቴታ ከመጡ በኋላ ማንቸስተር ሲቲ ኢቲሃድ ላይ ነው እንግዲህ በማንቸስተር ሲቲ 5 ጊዜ የተሸነፉ፣ ሴንት ጄምስ ፓርክ ላይ ደግሞ 4 ጊዜ ተሸንፈዋል። እንግዲህ ከሜዳቸው ውጭ ብዙ በመሸነፍ የሴንት ጄምስ ፓርክ ሽንፈታቸው 2ኛውን ደረጃ ይይዛል ማለት ነው። ባለፉት 3 ጨዋታዎች ደግሞ ሴንት ጄምስ ፓርክ ላይ ኒውካስል ጎል ሳይቆጠርበት ጭምር ነበር ማሸነፍ የቻለው። ሁለቱን በፕሪሚየር ሊጉ፣ አምና ደግሞ እንዲሁ በኤፍኤል ካፕ ወይም ደግሞ በካራባው ካፕ የግማሽ ፍጻሜ ጨዋታ ማሸነፉ የሚታወስ ነው። የአርሰናል እና የኒውካስል የቅርብ ጊዜያት ግንኙነቶች በጣም አካላዊ ውሽሚያዎች የሚበዙባቸው እና የጋለ ፉክክር የሚስተዋልባቸው እየሆኑ መጥተው ነበር። ትላንትም ያንኑ ነበር የተመለከትነው። በእርግጥ ከአርሰናል እና ከኒውካስል በዘንድሮው የውድድር ዓመት ከተመለከትን ኒውካስል የወረደ የሚባል ወይም ደግሞ ቀዝቃዛ የሚባል አጀማመርን እያደረገ ይገኛል። እስካሁን ባደረጋቸው ጨዋታዎች 1 ጊዜ ብቻ ነው ማሸነፍ የቻለው። ጎልም ለማስቆጠር ተስኖታል። አሌክሳንደር አይዛክ መውጣት ምናልባት አስቆጭ የሚሆንበት ጊዜ ላይ ያለ ይመስለናል። እንግዲህ ወልቭስም ሲያሸንፉ ነበረ በዚህ መድረክ ዘንድሮ የተመለከትን እንጂ በሌሎች ጨዋታዎች ሲሸነፍና ባቻ ውጤት ሲለያይ ተመልክተናል። 6 ነጥቦችን ሰብስቦ 15ኛ ደረጃ ላይ ነው የተቀመጠው። ኒኮል ትሜድ በ2 የሜዳ ጨዋታዎች ወይም ደግሞ የሴንት ጄምስ ፓርክ ጨዋታዎች ጎል በማስቆጠር በተከታታይ ማለት ነው የነ አለን ሽረር የነ ሲሴን እንዲሁም ደግሞ የነ ሙሳ ሲሱኮን ሪከርድ የተጋራበትን አጋጣሚ ተመልክተናል። አሁንም አሳሳቢ ሁኔታ ላይ ይገኛል የኢዲያው ቡድን። በአውሮፓ ቻምፒዮንስ ሊግ እንዲሁ በባርሴሎና 2-1 መሸነፉን እናስታውሳለን ከሳምንት በፊት። አሁን ደግሞ በሊጉ ቀዝቃዛ የሚባል ጅማሩን እያደረገ ይገኛል። አሰልጣኝ ኢዲያው ምናልባት ጥያቄ ሊነሳባቸውና ጣት ሊቀሰርባቸው የሚችል ጊዜ ላይ ይገኛሉ። አርሰናል ሊቨርፑል የሊጉ መሪ ሊቨርፑል በ15 ነጥብ እየመራ የሚገኘው ሊቨርፑል በሴለርስ ፓርክ በክሪስታል ፓላስ ነጥብ እንደመጣሉ በመካከላቸው የነበረውን የ5 ነጥብ ልዩነት ለማጥበብ ትክክለኛው አጋጣሚ ነበረ። ያንንም ማሳካት ይችሏል። በመካከላቸው አሁን ያለው የነጥብ ልዩነት 2 ሆኗል። በትላንቱ ጨዋታ በባለፈው ሳምንት በተለይ ሚኬል አርቴታ ሲተቹባቸው የነበሩ ኤብሪቼዜ እና ቡካዮ ሳካን በቋሚ አሰላለፍ ውስጥ አስገብተዋል። በእርግጥ ቡካዮ ሳካ በጋብሪኤል ማርቲኔሊ በጊዜ ተቀይሮ ወጥቷል። በ70ኛው ደቂቃ ተቀይሮ ወጥቷል። የአርሰናል ቅያሬዎች አሁንም ጎል ማስቆጠር ረገድ ትልቅ ሚና እየተጫወቱ እንደሆነ የተመለከትንበት ነው። በቅርብ ጊዜ በካራባኦ ዋንጫ እንዲሁ በፕሪሚየር ሊጉ ጋብሪኤል ማርቲኔሊ እና ትሮሳርድ እየተቀየሩ እየገቡ ሲያስቆጥሩ ነበረ። ትላንት ደግሞ ሚኬል መሪኖ ተቀይሮ ገብቶ ጎል አስቆጥሯል። በባለፈ ሳምንት ጥያቄ ሲነሳባቸው በፈጠራው ረገድ በተለይ ጥያቄ ሲነሳባቸው ከነበሩ ተጫዋቾች መካከል ሚኬል መሪኖ ነበር። ያንን የተነሳበትን ተቃውሞ ወይም ደግሞ የተቺዎቹን አፍ ያዘጋበትን ምሽት ነው ያሳለፈው። ትላንትና አስደናቂ በሆነ የግንባር ኳስ እንግዲህ የኒክ ፖፕ መረብ ላይ ማስቆጠር ችሏል። ኒክ ፖፕ የአርሰናልን ብዙ ድሎችን አምክኗል። የጁሪየን ቲምበርን፣ የትሮሳርድን እንዲሁም ደግሞ የአዲስ ፈራሚ የኤብሪቼዜን ያለቀላቸው ድሎችን ያመከነበት መንገድ እጅግ አስደናቂ የሚባል ነበር። ብዙ አወዛጋቢ ነገሮችን በጨዋታው ላይ ነበሩ። በተለይም ጃኮብ መርፊ ወደኋላ ያሻገራትን ኳስ የአርሰናሉ ቪክተር ዮኬሬስ ለመጠቀም ባደረገው ጥረት ኒክ ፖፕ ዮኬሬስ ላይ ጥፋት ሰርቷል፣ ጠልፎ ጥሎታል ሳጥን ውስጥ በሚል እሳቤ ዳኛው እንግዲህ መጀመሪያ ላይ ለአርሰናል የፍጹም ቅጣት ምት ዕድል ሰጥተው ነበር። ነገር ግን በኋላ በቪዲዮ በታገዘ ዳኝነት ተሽሯል። ምክንያቱም ኳሱን ቀድሞ የነካ ኒክ ፖፕ እንጂ ቪክተር ዮኬሬስ አይደለም የሚል ነበረ ጎሉ። የፍጹም ቅጣት ምቱ ላለመሰጠቱ ወይም ደግሞ ላለመስጠቱ በምክንያትነት የቀረበ ጋብሪኤል ማጋላይስ ሳጥን ውስጥ በእጁ ኳስ ነክቷል የሚልም ተቃውሞ ሲነሳ ነበር። ብሩኖ ጊማሬሽ በተመሳሳይ ሳጥን ውስጥ በእጁ ኳስ ነክቷል የሚሉና ሌሎችም አወዛጋቢ የሆኑ በተለይ ደግሞ ኃይል የተቀላቀለበት ለቢጫ ካርድና ለቅጣት የሚያጋልጡ አኳኋኖችን ስንመለከት ነበረ በሁለቱም ቡድን በኩል። አርሰናል ግን አሁን በጽናት እስከ መጨረሻው ድረስ ተፋላሚነቱን በዘንድሮ የውድድር ዓመት እያሳየ ይገኛል። በትላንትናው ጨዋታም ያሳየው ይህንን ነው። እጅ የማይሰጥ እስከ መጨረሻው ድረስ ተፋልሞ 3 ነጥብ ከተጋጣሚዎቹ እጅ ጠምዝዞ ለመቀበል የሚያደርገውን ጥረት በትላንትናው ዕለትም አስመልክቶናል። አርሰናል እንግዲህ በቀጣይም
በዚህ መልኩ አሰልጣኝ ሚኬል አርቴታ በተለይ ደግሞ የቡድናቸውን ጥልቀት ተጠቅመው ተጫዋቾችን እየቀያየሩ ያስገቡ በዚህ መልኩ ጎሎችን ያስቆጠሩ ለሊጉ ተፎካካሪነት እንደሚበቁ ይጠበቃል። ዘንድሮ ለተከታታይ ለአራተኛ ጊዜ ነው ከሊጉ እየተፎካከሩ የሚገኙ። ባለፉት 3 ተከታታይ ዓመታት ከማንቸስተር ሲቲ ጋር አንገት ለአንገት ተናንቀው ዋንጫው ሳይሳካላቸው መቅረቱ የሚታወስ ነው። ኒውካስል ግን ጥያቄዎች ይገኛል። ስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ትላንት ከተከናወኑ ጨዋታዎች መካከል አንደኛው አስቶን ቪላን ከፉልሃም ያገናኘው በርሚንግሃም ላይ ቪላ ፓርክ ላይ ያገናኘው ጨዋታ ነበር። በአስቶን ቪላ አሸናፊነት ተጠናቋል። አስቶን ቪላ የውድድር ዓመቱ የመጀመሪያ ድሉንም አሳክቷል። ፉልሃም ቀድሞ አስቆጥሮ ነበር በራውል ሂሜኔዝ አማካኝነት። ነገር ግን ከዛም በኋላ ኦሊ ዋትኪንስ፣ ኤሚ ቡዌንዳ እና ጆን ማጊን ጎሎችን አስቆጥረው አስቶን ቪላ የውድድር ዓመቱ የሊግ የመጀመሪያ ድሉን አሳክቷል። ኦሊ ዋትኪንስም በአለፉ 10 ጨዋታዎች ጎል አላስቆጠረም ነበረ። ጥያቄ ሲነሳበት የነበረ አጥቂ ነው። እንግዲህ ከ10 ጨዋታዎች በኋላ ጎል አስቆጥሮ የውድድር ዓመቱ የጎል አካውንቱን ከፍቷል። አስቶን ቪላ በሳምንቱ ቦሎኛንም 1-0 በሆነ ውጤት በኤሮፓ ሊግ አሸንፎ ነበር የመጣ። ነገር ግን የሊግ ጅማሮ ዘንድሮ በጣም ቀዝቃዛ ከሚባሉ ቡድኖች መካከል አንዱ ሆኖ ይነሳል። በባለፈው ሳምንት ከአዲስ አበባ ሰንደርላንድ ጋር 1-1 ነበር የተለያየ። በብሬንትፎርድ ተሸንፈዋል፣ በኤቨርተን ተሸንፈዋል። ከኒውካስል ጋርም ጥሩ ጊዜን እያሳለፈ ከማይገኘው ከኒውካስል ጋር ባዶ ለባዶ የተለያየበትን ውጤት አስመዝግቦ ነበር። በ5 ጨዋታዎች ማሸነፍ አልቻለም ነበር። በዚህም አሰልጣኝ ኡናይ ኤምሪ ምናልባት ጥያቄ ሊነሳባቸው ይችላሉ፣ ሊሰናበቱም ይችላሉ የሚሉ የጭምጭምታ ወሬዎች ሲነዙ ነበረ። ነገር ግን ያው ከረፈደም ቢሆን ጎል ተቆጥሮባቸው ወደ አሸናፊነት የተመለሱበትን ትናንትና በሜዳቸው ውጤት አስመዝግበዋል። ቪላ ፓርክ ላይ የተገኘ ድል ነው። ኤሚ ቡዌንዳም እንዲሁም ደግሞ ተቀይሮ የገባ ተጫዋች እንዲሁም ደግሞ ጆን ማጊን የመጀመሪያ ውድድር ዓመት የሊግ ጎላቸውን ነው ያስቆጠሩት። ጆን ማጊን ባለፈው ሳምንት ቦሎኛን በኤሮፓ ሊግ ሲያሸንፉ ብቸኛውን ጎል ያስቆጠረ ተጫዋች ነበር። እንግዲህ አስቶን ቪላ ነጥቡን 6 ማድረስ ችሏል። 16ኛ ደረጃ ላይ ተቀምጧል። በአንጻሩ ፉልሃም 8 ነጥቦችን ሰብስቧል። ጥሩ ጅማሮ እያደረገ ነበር የማርኮ ሲልቫ ቡድን 8 ነጥቦችን ሰብስቦ እንግዲህ ትናንትና አሸንፎ ቢሆን ኖሮ ደግሞ ወደ 11 ነጥቡን አሳድጎ ቶፕ 6 ውስጥ መግባት የሚችልበት እድል ነበር። አሰልጣኝ ማርኮ ሲልቫ የጆሽ ኪንግ ሳጥን ውስጥ ተጠልፎ አለመሰጠትና እንዲሁም ደግሞ ማቲካሽ ወደ ጎል የተመታን ኳስ በእጁ አድኗል ወይም ደግሞ በእጁ አጨናቅፏል በሚል ተቃውሟቸውን አንስተዋል። ነገር ግን በቫር ጣልቃ ገብነት እንዲሁም በቀጥታ በዳኛ ውሳኔ የፍጹም ቅጣት ምት ዕድሎችን ሊያገኙ አልቻሉም። በቀጣይ የምናገኘው የስፔን ላሊጋ ነው። የስፔን ላሊጋ በ7ኛ ሳምንት መርሃ ግብር ትላንት ቀጥሎ ሲከናወን ባርሴሎና መሪነቱን ከሪያል ማድሪድ የተቀበለበትን ድል አስመዝግበዋል። ሪያል ሶሲዳድን 2-1 በሆነ ውጤት አሸንፏል። የሃንሲ ፍሊክ ቡድን እንግዲህ ከቅርብ ሳምንታት ወዲህ በጣም ወጥ በሆነ አቋም እየሄደ ይገኛል። ካለፉት 7 ጨዋታዎች በ6 ያሸነፈበትን አስመዝግቧል። ዘንድሮ ከደሴቱ ክለብ ከማዮርካ ጋር 1-1 ከተለያየበት ውጭ በሊጉ እስካሁን አልተሸነፈም። በ6 አሸንፏል። በሁሉም ውድድሮች ደግሞ 5ኛ ድሉን ነው ያስመዘገበው። ካለፈው 5 ጨዋታዎች ማርከስ ራሽፎርድ አሁንም የባርሴሎና ቁልፍ ሰውነትን እያስመሰከረ ይገኛል። ባለፈው ሳምንት ሪያል ኦቪዲዮን 3-0 ሲያሸንፉ 3-1 ሲያሸንፉ አመቻችቶ ማቀበል ችሎ ነበር። በአውሮፓ ቻምፒየንስ ሊግ ኒውካስል ሲያሸንፉ 2 ጎሎችን አስቆጥሮ ነበር። ሁለቱንም የሚያሸንፊያ ጎሎች ነው 2-1 ነበር ያሸነፉ። ከሄታፌ ጋር በነበረው ጨዋታ እንዲሁ ሄታፌን 3-0 ሲያሸንፉ አመቻችቶ ማቀበል ችሏል። በአጠቃላይ ራሽፎርድ በዘንድሮው ውድድር ዓመት ለባርሴሎና በውሰት ላይ የተጫወተ በላሊጋው 3 ያለቀላቸው ድሎችን ለጓደኞቹ አመቻችቶ አቀብሏል። የትላንት ጎሎች ያስቆጠሩ ጂል ኩንዴ እና ሮበርት ሌቫንዶስኪ ናቸው። ለጂል ኩንዴ ከማዕዘን ያሻማለት ማርከስ ራሽፎርድ ነበረ። ለሮበርት ሌቫንዶስኪ ደግሞ በጉዳት ምክንያት በቡድን ውስጥ ያልነበረው ትላንትና የተመለሰው በብሽሽት ጉዳት ምክንያት ያልነበረው ላሚን ያማል ነው። ሁለቱም በጭንቅላት የተቆጠሩ ጎሎች ናቸው። ባርሴሎና እንግዲህ በ19 ነጥብ መሪነቱን ከሪያል ማድሪድ ተቀብሏል። ሪያል ማድሪድ በማድሪድ ደርቢ በአትሌቲኮ ማድሪድ ያልተጠበቀ 5-2 ሽንፈት ከደረሰበት በኋላ እንግዲህ መሪነቱን አሳልፎ ሰጥቷል። በ18 ነጥብ 2ኛ ደረጃ ላይ ተቀምጧል። ቪያሪያል በ15 ነጥብ 3ኛ ደረጃ ላይ ተቀምጧል። ኤልቼ በ13 ነጥብ እንዲሁ 4ኛ ደረጃ ላይ ተቀምጧል። አትሌቲ በ12 ነጥብ 5ኛ ደረጃ ላይ የተቀመጡበትን የደረጃ ሰንጠረዥ እንመለከታለን።
ራሽፎርድ አስደናቂ የውድድር ጊዜን እያሳለፈ ይገኛል። አሰልጣኝ ሃንሲ ፍሊክ ትናንትና ከጨዋታ በኋላ በሰጡት አስተያየት እንደ ቡድን በጣም በጥንካሬ የተጫወቱበትና እንደ ቡድን ቡድንን የሚጫወት ስብስብን ተመልክቻለሁ። ይህን አድርጉ ያን አድርጉ የምላቸው አይደሉም፣ የሚያደርጉትን የሚሰሩትን በራሳቸው ጠንቅቀው የሚያውቁ ናቸው የሚሉ አስተያየታቸውን ሰጥቷል። በቀጣይ እንግዲህ ከፓሪስ ሴን ጀርመን ጋር ነው በአውሮፓ ቻምፒየንስ ሊግ የምድብ ሁለተኛ ጨዋታቸውን የሚያደርጉ። ከዛን መልስ ደግሞ ከሴቪያ ጋር በላሊጋ ይጫወታሉ የሃንሲ ፍሊክ ባርሴሎናዎች። የጣሊያን ሴሪ እናገኛለን። የጣሊያን ሴሪ የአንገት ለአንገት ትንቅንቁ በርትቶ ቀጥሏል። ትላንትና ሚላን ናፖሊን 2-1 በሆነ ውጤት አሸንፈዋል። ሮማም እንዲሁ ለአንደኝነት እየተፎካከረ የሚገኘው ሮማም እንዲሁ ቬሮናን 2-0 በሆነ ውጤት አሸንፏል። የሚገርመው የጣሊያን ሴሪ 3 ቡድኖች በኩል 12 ነጥብ ነገር ግን በጎል ተለያይተው ከ1 እስከ 3 ተቀምጠዋል። ሚላን በ12 ነጥብ አንደኛ ላይ ተቀምጠዋል። ናፖሊ እንዲሁ በተመሳሳይ 12 ነጥብ ሁለተኛ በጎል ተበልጦ፣ ሮማ በተመሳሳይ 12 ነጥብ ሶስተኛ ላይ ተቀምጧል። ቀጥሎ የሚገኘው ዩቬንቱስ ነው 11 ነጥብ አለው። ኢንተር ሚላን 9 ነጥብ አለው። አታላንታ 9 ነጥብ፣ ክሪሞንቺ አዲስ አዳጊው 9 ነጥብ፣ ኮሞ 8 ነጥብ ነው ያለው። እጅግ የአንገት ለአንገት ትንቅንቅ የተደረገበት ይገኛል። ሴሪው ዘንድሮ 5ኛ ሳምንት ላይ ነው የሚገኘው። ሚላን ዘንድሮ በማስ ሚላኑ አሌግሪ በአዲሱ አሰልጣኝ አስደናቂ እንቅስቃሴ እያደረገ ይገኛል። ባለፉት 2 ዓመታት በተለይ ስቴፋኖ ፒዮሊ ከለቀቁ በኋላ በጣም አስከፊ የሚባል የውድድር ዓመትን አሳልፎ ነበር። ባለፈው ውድድር ዓመት 3 አሰልጣኞችንም ለመቀያየር ተገዶ ነበር እና ፓውሎ ፎንሴካን ጨምሮ። ዘንድሮ ግን በቀድሞ አሰልጣኙ ማስ ሚላኑ አሌግሪ ከዚህ ቀደም ከ2010 እስከ 2014 በአሰልጣኞች እየተመራ ጥሩ ጅማሬ ያደረገ ነው። እንደ ግል ደግሞ ክሪስቲያን ፑሊሲክ የቀድሞ የቼልሲ አጥቂ አሜሪካዊ አጥቂ ጥሩ ጊዜ እያሳለፈ ይገኛል። በትላንትናው ጨዋታ ጎል አስቆጥሯል። ለሳይል ማከርስም አመቻችቶ ያቀበለው እርሱ ነው። በትናንትናው ጨዋታ ኬቨን ደብሮይን ጎል አስቆጥሯል። የቀድሞ የማንቸስተር ሲቲ አማካኝ በ57ኛው ደቂቃ የቀድሞ የብራይተን ሆቭ አልቢዮን የግራ መስመር ተከላካይ ፐርቪስ ስቱፒናን የጆቫኒ ሎሬንዞን የማስቆጠር እድል ወይም ደግሞ የማስቆጠር አጋጣሚ ገጥታል፣ ጎትተዋል በሚል ሳጥን ውስጥ በቀይ ካርድ ከተሰናበተ በኋላ ከሜዳ በቫር ጣልቃ ገብነት ነው በእርግጥ ውሳኔ የተወሰነው። ኬቪን ደብሮይን ከፍጹም ቅጣት ምት ጎል ማስቆጠር ችሏል። ከ57ኛው ደቂቃ ጀምሮ ሚላን እንግዲህ በ10 ተጫዋች ለመጫወት ተገዶ ነበር። ነገር ግን ናፖሊ ይህንን እድል መጠቀም ሳይችል ቀርቷል። በሙከራዎች እንዲሁም ደግሞ በአጠቃላይ በኳስ ቁጥጥር የበላይነት የተሻለ ቡድን ነበር ናፖሊ። ነገር ግን ያንን ማሳካት አልቻለም። የመጀመሪያ የውድድር ዓመቱ ሽንፈቱን ነው ትናንትና የተመዘገበበት። በአንጻሩ ሮማ ቬሮናን አስተናግዶ በአሰልጣኝ ጃምፒሮ ጋስፕሪኒ የሚመራው ሮማ ቬሮናን አስተናግዶ 2-0 በሆነ ውጤት አሸንፏል። ሮማም እንግዲህ ዘንድሮ የድል ፀሐይ የወጣችለት ይመስላል። በአታላንታ ቤት ጥሩ ነገርን ሲያስመለክቱ የነበሩ በሴሪው ተፎካካሪ፣ በቻምፒየንስ ሊግ ተፎካካሪ እንዲሁም ደግሞ የኢሮፓ ሊግን አሸናፊ የነበሩት ባየር ሌቨርኩሰን አሸንፈው ጃምፒሮ ጋስፕሪኒ ከ7 ዓመታት በኋላ በሮማ ቤት ይገኛሉ። አታላንታ አለቀው ጥሩ ጅማሮን እያደረጉ ነው። በ12 ነጥብ ሁለተኛ ደረጃ ላይ ይገኛሉ። ዩቬንቱስም በአዲሱ አሰልጣኝ ጥሩ ጊዜን እያሳለፈ ይገኛል። የጣሊያን ሴሪ 5ኛ ሳምንት ላይ ይገኛል። ወደ ቀጣዩ ዙር ስናልፍ ደግሞ እዚሁ ሳንሲሮ ላይ እንቆያለን። ሳንሲሮ ዕጣ ፈንታው ዛሬ ይወሰናል ተብሏል። የሳንሲሮ ስቴዲየም እንግዲህ ከ125 ዓመት በላይ እድሜ እንዳለው ይነገራል። ሁለቱ የሚላን ቡድኖች ሲጠቀሙበት ነበረ እንግዲህ ላለፉት 125 ዓመታት። ዛሬ ግን የመሸጥ አለመሸጥ ዕጣ ፈንታው በሚላን ካውንስል ይወሰናል ተብሎ ይጠበቃል። እንግዲህ የሁለቱ የሚላን ቡድኖች ኢንተር ሚላን እና ኤሲ ሚላን ሳንሲሮ ጂሲዮፒ ሚያዛን በጋራ ሲጠቀሙበት እንደነበረ የሚታወስ ነው። ነገር ግን አዲስ ስታዲየም ለመገንባት ጥያቄዎች ሲያቀርቡ ነበረ። ከዚህ ቀደም ያቀረቧቸው ጥያቄዎች ውድቅ ተደርገውባቸዋል። 23 ላይ ለምሳሌ ያቀረቡት ጥያቄ ውድቅ ተደርጎ ነበረ። ምክንያቱም ብዙ ነገሮች ይነሳሉ። ያው የከተማው የሚላን ከተማ የማዘጋጃ ቤት እንደሆነ ቦታ ይታወቃል። አንደኛው የሚነሳው ጥያቄ እንግዲህ ይህንን የግንባታውን ኃላፊነት የሚረከበው አካል ምን ያህል ከማፊያዎች ወይም ደግሞ ከወንጀል ቡድኖች ጋር ግንኙነት የሌለው ነው? ከብክለት ጋር ተያይዞ ለሚመጡ ጉዳዮች ኃላፊነት እንዴት ይወስዳል? የአካባቢውን ደህንነትና ጤንነትስ በምን ጉዳይ ያስቀጥላል ወይም ደግሞ በምን ጉዳይ ዋስትና ሊሰጥ ይችላል የሚሉ ጥያቄዎች ሲነሱ ነበረ። በእርግጥ የሚላን ከንቲባ ጁሴፒ ሳላ ከዚህ ቀደም ስምምነት ላይ እንደደረሱ፣ ነገር ግን የተወሰኑ የምክር ቤት አባል
ይሁንታቸው እንዳልገለጹ እና 100% ድምፅ ካልተሰጠ ያንን ማድረግ እንደማይቻል ሲገልጹ ነበር። እንግዲህ ይህንን ቦታ ሳንሲሮ እና አካባቢውን በ197 ሚሊዮን ዩሮ ነው ሁለቱ ኢንተር ሚላን እና ኤሲ ሚላን ለመግዛት ተስማምተዋል የተባለው። የሚገዙት ከሆነ ከ1925 ጀምሮ ሲጠቀሙበት የነበረ ሳንሲሮ ጁሴፒ ሚያዛ ሙሉ በሙሉ ፈርሶ አዲስ ስቴዲየም እንደሚገነቡ ይጠበቃል። ዩኤፋም ማስጠንቀቂያ ሰጥቷል። ጣሊያን የ2032 የአውሮፓ ዋንጫን የምታሰናዳ ሀገር መሆኗ ይታወቃል። እንግዲህ ሳንሲሮን ለማስመዝገብ ግንባታው እስከ 2031 መጠናቀቅ አለበት ብሏል። ይህ የማይሆን ከሆነ ከተማውን ለቀን እንወጣለን የሚል ማስፈራሪያቸውን እያስተላለፉ ይገኛሉ። የሳንሲሮ ክለቦች ሁለቱ ኢንተር ሚላን እና ኤሲ ሚላን ታሪካዊ ባላንጣዎቹ በዚህ ሜዳ ብዙ ክብሮችን አሳክተዋል። በዚህ ሜዳ እየተጫወቱ በጋራ 10 የአውሮፓ ቻምፒዮንስ ሊግ ዋንጫዎችን ማሳክተዋል። እነዚህ ሁለት ቡድኖች ዛሬ የሚላን ምክር ቤት የሚሰጠው ውሳኔ ይጠበቃል። እንግዲህ የሳንሲሮ ጁሴፒ ሚያዛ ዕጣ ፈንታ ምን እንደሚሆን ወደ ጀርመን ቡንደስሊጋ አልፈናል። የጀርመን ቡንደስሊጋ ጨዋታዎች ትላንትም ቀጥለው መካሄዳቸውን ጀምረዋል። ባየርን የ100% አሸናፊነቱን አስቀጥሏል። ስቱትጋርት ከመሪዎች ተርታ ለመሰለፍ የተቃረበበትን ውጤት አስመዝግቧል። ትላንት በተከናወኑ ጨዋታዎች ኮሎኝ ከስቱትጋርት ባደረጉ ጨዋታ ስቱትጋርት 2-1 አሸንፏል። ፍራይበርግ ከሆፈንሄም 1-1 ነው የተለያዩት። ኡኒየን በርሊን ከሃምቡርግ 0-0 በሆነ ውጤት ተጠናቋል። እንግዲህ ስቱትጋርት ትላንት ከመመራት ተነስቶ ነው ኮሎኝን 2-1 በሆነ ውጤት ያሸነፈው። ባለሜዳው ኮሎኝ ብዙ ረገዶች የተሻለ ቡድን ሆኖ ቀርቦ ነበር። 7 ኢላማቸውን የጠበቁ ሙከራዎችን አድርጓል። ምንም እንኳ በኳስ ቁጥጥር የበላይነት ቢወሰድም ስቱትጋርት ደግሞ እንግዲህ 5 ኢላማቸውን የጠበቁ ሙከራዎችን አድርጓል። የ57 ከመቶ የኳስ ቁጥጥር የበላይነት ነበረው። ኮሎኝ 43 ከመቶ የኳስ ቁጥጥር የበላይነት ነበረው። ባየርን ሙኒክ 5ኛ ሳምንት ላይ በሚገኘው የጀርመን ቡንደስሊጋ መርሃ ግብር በ15 ነጥብ በ100% አሸናፊነት ካናት ተቀምጧል። ዶርትመንድ በ13 ነጥብ ሁለተኛ ላይ ተቀምጧል። አንድ ያቻ ውጤት ነው ያለው። በቡንደስሊጋው ዘንድሮ ምን ያህል የአንገት ለአንገት ትንቅንቅ እየተከናወነ እንደሆነ አመላካች ነው። በባለፈው ውድድር ዓመት በባየር ሌቨርኩሰን በዶርትመንድ እና በባየርን ሙኒክ መካከል የነበረው እስከ መጨረሻ ሳምንት ድረስ በተለይ የባየርን እና የሌቨርኩሰንን ፉክክር የምናስታውስ ነው። ዘንድሮ ያ ሊሆን የሚችልበት እድልን ከወዲሁ ፍንጭ የሰጠ ውድድርን እየተመለከትን ነው። ላይፕዚግ በ12 ነጥብ 3ኛ ደረጃ ላይ ተቀምጧል። ከዶርትመንድ በ1 ነጥብ ነው የሚያንሰው። ከመሪው ባየርን ደግሞ በ3 ነጥብ፣ አይንትራክት ፍራንክፈርት በ9 ነጥብ እንዲሁም ደግሞ ስቱትጋርት በ9 ነጥብ 4ኛ እና 5ኛ ላይ ተቀምጧል። ስቱትጋርት እንግዲህ ዘንድሮ ጥሩ የውድድር ጊዜን እያሳለፈ ይገኛል። በባለፈው ሳምንትም ከሴልታ ቪጎ ጋር ያደረገውን ጨዋታ በኤሮፓ ሊግ 2-1 በሆነ ውጤት አሸንፏል። ሳምፓውሊን 2-0 በሆነ ውጤት አሸንፏል። በቅርብ ጊዜ ኡኒየን በርሊንን 2-1 አሸንፏል። እንዲሁም ደግሞ ፍራይበርግን ከፍራይበርግ ጋር ያደረገውን ጨዋታ 3-1 በሆነ ውጤት ተሸንፏል። ኮሎኝ በአንጻሩ በ7 ነጥብ 7ኛ ደረጃ ላይ ተቀምጧል። በቀጣይ የፈረንሳይ ሊጋ እናገኛለን። ሊዮን ከሊል ያደረጉት ጨዋታ በሊዮን 1-0 አሸናፊነት ተጠናቋል። ሌሎች ጨዋታዎችም በትላንትናው መርሃ ግብር እንዲሁ ተከናውነዋል። ሊዮን እንግዲህ ዘንድሮ ጥሩ ጊዜን እያሳለፈ የሚገኝበትን ውድድር እያስመለከተን ይገኛል። ከመሪው ከፓሪስ ሴን ዠርመን እኩል ነጥብ መሰብሰብ የቻለበትን በጎል ብልጫ ብቻ ተወስዶበት 2ኛ ደረጃ ላይ የተቀመጠበትን የውድድር ጊዜ እያስመለከተን ነው። 6ኛ ሳምንት ላይ ይገኛል። ሊግ 1 ፓሪስ ሴን ዠርመን በ15 ሊዮን እንዲሁ በ15 በጎል ልዩነት ተለያይተው 1ኛና 2ኛ ላይ ተቀምጠዋል። ማርሴ በ12 3ኛ ደረጃ ላይ ተቀምጧል። ሊዮን በአሰልጣኝ ፓውሎ ፎንሴካ እየተመራ ይገኛል። በርከት ያሉ ተጫዋቾችን በክረምቱ እንደለቀቀ እናስታውሳለን። በተለይ ደግሞ ለዚህ ቡድን ወሳኝና ቁልፍ ሚና የነበራቸው አምና በኤሮፓ ሊግም እንዲሁም ደግሞ በሊጉ 2 ተጫዋቾች ለቀውበታል። አሌክሳንደር ላካዚት ነው አንደኛው። አሌክሳንደር ላካዚት ወደ ሳውዲ ፕሮ ሊግ አምርቷል። ሌላኛው ደግሞ ራያን ቸርኪ ነው። ራያን ቸርኪ ወደ ማንቸስተር ሲቲ ያመራ ተጫዋች ነው። ትላንትና እንግዲህ በታይለር ሞርተን የቀድሞ የሊቨርፑል ተጫዋች ነው። በዚህ ክረምት ነው ወደ ፈረንሳይ ሊጋ እንዲያመራው እንግሊዛዊ ተጫዋች የሊቨርፑል የአካዳሚ ውጤት በታይለር ሞርተን ብቸኛ ጎል 1-0 አሸንፏል። ሊሆን በተመሳሳይ መንገድ እያሸነፈ የመጣበትን ጉዞ እያስመለከተን ነው። ኦንጄን 1-0 ተመሳሳይ ያሸንፈዋል። ማርሴን እንዲሁም ደግሞ ሎንስን 1-0 በሆነ ውጤት ነበር ያሸነፈው። በሊጉ ዘንድሮ ብዙ ጎሎች የማይቆጠሩበት በመከላከል ረገድ የተዋጣለት የሚባል ቡድን ነው የፓውሎ ፎንሴካ ቡድን። ሊል በአንጻሩ በማጥቃቱ ረገድ ወይም ደግሞ ጎል በማስቆጠር ረገድ 2ኛ የተዋጣለት የሚባል ቡድን ነው ከፓሪስ ሴን ዠርመን ቀጥሎ። ባለፉ
በ5 ጨዋታዎች የቡድን ሊል 13 ጎሎችን አስቆጥሯል። ከፓሪስ ሴን ጀርመን ቀጥሎ ብዙ ጎሎችን ያስቆጠረ ነው። በትናንትናው ጨዋታም ሊዮን እምብዛም እድሎችን ለመሞከር ያልተዘጋጀ እምብዛም እድሎችን ወይም ደግሞ እምብዛም የፓስ ሽግግሮችን እምብዛም ቅብብሎችን የሚያደርግ ቡድን ሆኖ ተመልክተነዋል። በአንጻሩ ሊል ቶሎ ወደ ተጋጣሚ የማጥቃት ክልል እየገባ እድሎችን ሲሞክር ነበር፣ ነገር ግን አልተሳካለትም። በመከላከሉ ረገድ ደግሞ ደካማ ሆኖ አምሽቷል። በተለይ ደግሞ ታይረል ሞርተን ያስቆጠረበት መንገድ ሁለቱ የሊል ተከላካዮች ከበር ማድረግ እየቻሉ በእንዝላልነት የተቆጠረ ጎል የሚመስል ነበረ። ወደ መጨረሻ ጉዳይ ስናልፍ የዓለም የብስክሌት ሻምፒዮና በታሪኩ ከ154 ዓመታት በኋላ ወደ አፍሪካ የመጣበትን አጋጣሚ ተመልክተናል። ስሎቬኒያዊ ብስክሌተኛ ፖጋቻር ትላንትም ተጋጣሚዎቹን አሸንፏል። ይህ ብስክሌተኛ የጋላቢ እንግዲህ በፈረንሳይ በሚከናወነው በቱር ደ ፍራንስ 4 ጊዜ ማሸነፉን ከዚህ ቀደም እናስታውሳለን። የዘንድሮ ውድድር ያሸነፈው እርሱ ነበረ። ዘንድሮ ባደረጋቸው አጠቃላይ 8 ውድድሮች በ6ቱ ያሸነፈበትን ውጤትም ትላንትና አስመዝግቧል። በሩዋንዳ ነበር የተከናወነው፣ ኪጋሊ ላይ ነበር የውድድር የተከናወነው። ከተጋጣሚዎቹ 267 ኪሎ ሜትር ነበረ የሸፈነው። በጣም ዳገታማና ቁልቁለታማ ውድድር ነበረ። 267ቱን እንግዲህ በ6 ሰዓት ከ21 ደቂቃ አጠናቋል። ከተጋጣሚዎቹ በ1 ደቂቃ ከ21 ሴኮንድ ቀድሞ የገባበትን ውጤት አስመዝግቧል። በአፍሪካ ምድር የውድድር ሲሰናዳ ለመጀመሪያ ጊዜ ነው። ትናንትና እንግዲህ ሩዋንዳ ላይ ኪጋሊ ላይ በርካታ ሰዎች ጎዳና ላይ ወጥተው ይህን ውድድርን በአግርሞት ሲመለከቱት ነበረ። ይህ ስሎቬኒያ ተወዳዳሪ እንግዲህ ከቅርብ ዓመታት ወዲህ የብስክሌቱን መድረክ በወጥነት እየተቆጣጠረ ይገኛል። በቀጣይም በዚህ መልኩ እንደሚቀጥል አመላካች ነገሮች እንመለከታለን። ቤልጅየም ሁለተኛ፣ እንዲሁም ደግሞ አየርላንድ ሶስተኛ የሆኑበት ውጤት አጠናቀዋል።